እሺ ጋይሶች አሁን ቤት ገብተናል ማለት ነው። እኔ ምንም ልሰክስ አይደለም የምመጣው። ይሄ እኮ ግድ ነው መሸነፉ ግድ። መቼም ሊያሸንፈን አይችልም ጋሽዬ። ጋሽዬ ጠገሽን ነው የምትሄጂው። ይሄ ምንም በቃ ግን ማለት ነው ይሄ ልጅ ምንድን ነው የሚሰራው? አጠፋው እኮ ሳላ። ማን ነው ሳላ? ሳላ የሚባል ተጫዋች ነበረ እንዴ? ተጫውቷል? ኧረ እኔ የተጫወተ አይመስለኝም። የተጫወተ ምን አይነት ይሄ ልጅ እኮ 20 ዓመቱ አይደለም። ይሄ 20 ዓመቱ አይደለም። ዶኩ ብታርፍ ይሻላል፣ ብታርፍ ይሻላል። እኛ ከአንተ ድሪብል ብቻ እኮ ይበቃን ነበር። ምንድን ነው ቪኒሲየስ ጋር ዝምድና አለ? ቪኒሲየስን ስላስደበረብ ደብሮ ነው? ኧረ ተው፣ ኧረ ተው ተው ተው። ምንም ቫንዴክን የቀረው እኮ ቫንዴክ ደግሞ እዛ ሃላንድ ቁም ስቅሉን ሲያበላው ነበር። ቫንዴክን የቀረው በቃ ሁለት እንዲህ ተዝናናባችሁ። በቃ ማን ያስቆመው ደግሞ? ምን አይነት ጎል ነው ያገባኸው ነው? ምን አይነት ጎል! አሊሰን አለመኖሩ ነው። አሁን አሊሰን ይፋረዳል፣ አንተን ይፋረዳል። ጥገን አሁን እኛ የመረረን የአርሰናል ስክስ ነበረ። ያው እያየው ነው አይደል? 7 ሹል ታርጌት አድርጎ 1 ኦን ታርጌት ነው። አንድ ዶናሩማ ስራ ፈቶ አንድ ያወጣት የሶቦዝ ላይ ምት ግን ዶናሩማ ይኑር የሚባለው ለዚህ ትናንትና ራያ ስራ መፍታቱን አይታችኋል። ዶናሩማን ግን አይታል በክሊንሺት ጥጉ በቃ ምንም ማድረግ አይቻልም ነው ያለን። በቃ ምንም ደስታም በደስታ ላይ የደራረበልን ይመች ብቻ። ቆይ እስቲ እኔ እኮ ግራ የሚገባኝ እኛ ባርሳነን እንዴ? እኛ ባርሳነን ወይ ነው እያየነው። ኦፍሳይድ 7 ጊዜ 7ቱንም ሳላን ያስገባ ነው ማለት ይችላል። ኦፍሳይድ 7ቱንም ምን አይነት ባርሴሎና እንደዚህ አይነት ትራፕ አልሰራም እስከዛሬ። ይኸውልህ ጋርዲዮላ ምን አይነት ስራ እንደሚሰራ ምንም የሚታወቀው ነገር የለም። ይመቻችሁ። ኮፒ ሊንክ ሼር እንዳይረሳ ሲቲ ፋን